5, 4, 3, 2, 1. ተማ ለፋዘር ደግሞ ልናጠና እንደምንሄድ ነው የምናገረው። እሺ እሱ አያሳስብም። ግባ በቃ። ማነው ወንድምሽ አለ? እሺ አንተ ልጅ። አቤት። አሁን የእህቴ ጓደኛ መጣ። አባዬ ብር ሸልማት ነው የሄዱት። ለምን? እውነቱን ነግረውት ነው ማለት ፍቅረኛቸው ጋር ሊሄዱ እንደሆነ አምሽተው እንደሚመጡ። ኧረ እባክሽ አንተም እውነቱን ከነገርከው እንደነሱ ተዝናኑበት ብለው ብር ይሰጣቸዋል። እንደዛ ከሆነማ እኔ የምናገራል። ደህና ዋሉ ፋዘር። እንዴት ዋል? የት ልትሄዱ ነው? እሱ እኮ ፍቅረኛውን ቀጥሯት አካሂደኝ ብሎኝ ነው። ፍቅረኛ? ሴቶች ደግሞ ፋዘር ያውቁ የለ ብር ይወዳሉ። እኛ ደግሞ ምንም አልያዝንም። ያሟልድ እና እኔ ልስጣችሁ። አስቸገርነውት ግን ሌላ የምትሄዱበት ማለቴ እንድጨምር። ከዛ መልስማ ክለብ ገብተን ትንሽ ፈታ እንላለን። ልጁ ምን አጭሶ ነው? እሳይ እዛማ ከሆነ ታድራላችሁ። ልሎት በቃ ናጠጋበል ልስጥክ። እሺ መደሪያ አንተኛው ደግሞ ይሄ እዚህ ጆሮአቸው ላይ የሚሰኩት ኤርፎን እሱን ሰክቷሉ። መኪና ግን ጨከሞትኩት ሊያረገው ሲል ለትንሽ ተረፋሉ። ደህና ዋላችሁ። ላስኪ አንተ ዝታቅሙት ብቻ ደግሞ ምን አረው? ይኸው አስናቁ በአይኗ በብረቱ አይታን የመጣችሁ ምኑን? አንተ እንደወቅ መስሚያክ ድፍን ነው። ልጁ አሉ ኤርፎን ሰክቶ ጀመራት። ደግሞ ሲያዳምጥ ታምቡር ውስጥ እንደ ቦምብ ነው አለው ይጋቸው። አይ ለቤተሰብ ፍርጃ። እኛ እኮ ጦፋቸው ነው የሚተርፈን። ይሄ መስቃን ከለሊት ደቅኖ ነው የሚውለው። እንጫል እኔ ስሞት ታው ሚልክ ብታገኝ መስሎካል? ያኔ ወይኔ እናቴ ትላለህ። ቆይ ሻው ሞትን ምን አመጣ? ለነገሩ እውነትሽን ነው። ፍግም ስንል ይገባቸዋል። ታይኝ እስኪ ለፍቼ አሳድጌ። አይዞሽ በቃ ብርቅዬ። ሻውን እኔ ምን አረኩኝ? እስኪ ተይው ሄዳ። አው የታባቱ ቡናችንን ጠጣ በያው። አራን ጠጣለ። ዛሬ አባዬ ገደለክ። ምንድን ነው የሚሻለኝ? ወይ ከቤት ብንብዬ ልጥፋ። ሶስተኛ ስልክ እኮ ነው የጣልኩት። ልጆች ደናደክ የምን መደናበር ነው? ኧረ ምንም። ዛሬ እኮ ጺሜን ተላጨሁት። እስኪ ፎቶ አንሳ። ቻርጅ ነኝ። መብራት የታል? የለም ለካ። ምንድን ነው የምቀባጠረው? ማለቴ ጎረቤታችን እኔ ስልክ ላይ ካርድ ሞልቶ ስልክ እያወራበት። ኧረ እኔ የምደውለው ስልክ አለብኝ። ተቀበለውና ይሄን ስልክ ደውልልኝ። ካርድ የለውማ። ልጁ ያሟል እንዴ? አሁን ሞላበት አላልክም? ልጁ እኮ ካወራበት በኋላ እማዬ ይዛው ሄደች። እናታችሁ እኮ ሳምንቷን ነው ዘመድ ተጠቀቀ ሄደች። ለካ ሄዳለች። እሺ ሁሉንም ታውቡትና ጓደኞቼ ስለ አንድ ገዳም ቲክቶክ ላይ ገብተህ ይብለውኛል። እሱም ብቻ አሳይ። ስለ ሙታን ሳማር ቅዱስ ሚካኤል አንድነት ገዳም ነው። አዎ አሳየኝ። ስለሱ ነው ልንገርክ። በገዳማ የሚገኙ አባቶች በጣም ትልቅ ችግር ውስጥ ናቸው። እነሱን ማገዝ መርዳት አለብን። ምጽዋትን ለተቸገረ ሰው መስጠት አለብን። ጠቢቡ ሰለሞን ለድሃ ቸርነትን የሚያደርግ ለእግዚአብሔር ያበድራል፣ በጎነቱን መልሶ ለራሱ ይከፍለዋል ይላል። የአባቶቻችንን በዓት እናሰራ። አካውንቱን ከስራ አስቀምጣለሁ። ወንድሜ እኮ ስልኩን ጥሎት ነው ጣለው። አላበዛውም እንዴ? ወንድሜ ምንድን ነው? ለምን አባዬን አንዳንድ ጫማ ግዛልን አንለው? ኧረ እባክሽ አናቴ ልታስቢኝ። እኔም እኮ እለዋለሁ። አባ ደግሞ እኔን እምቢ አይለኝ። እሷም ካለችውማ እንጠይቀው። እሺ ልጆች መጀመሪያ እናንተ በሉት። አባ ምንድን ነው? ጫማ ግዛልኝ። ለእኔም ግዛልኝ አባ። አንቺን በያው። እናንተ አባዬ አንድ ጫማ እያደረገ ቅያሬ እንኳን ሳይኖረው ይሄት ወንድሜ ለአንተ ግዛ ተጎዳት አባታችን ማለት ሲገባችሁ ጭራሽ ግዛልኝ አባ። እራሷ ናት ሀሳቡን ያመጣችሁ። ዝጋ። እኔ እኮ ለስሙ ታናሻችሁ ነች። ያላችሁን እያቀረባችሁ አታረጉም? እናንተ በዚህ እድሜያችሁ ለሱ መግዛት ሲገባችሁ ግዛልኝ። እኔ እንኳን ስለእናንተ አፈር። አስተዋይ ከቤትማ ልታስባረረን ነው። እናንተ እኮ ትልልቅ ልጆች ናቸው። ይህን እንዴት ማሰብ ያቅታችኋል? ምን ያስባሉ እነዚህ? ለማንኛውም እንዳይደገም አባዬን አሁን ተነሱና ይቅርታ ጠይቁ። ወይኔ ልጅ ተነሱ። እናንተ ለዓለማዊ ነገር ስትጨነቁ ለነፍሳችን ድህነት የሚማጸኑ ደግሞ ስንት ችግር ላይ እንዳሉ ታውቃላችሁ? እነማ በሙታን ሳማር ቅዱስ ሚካኤል የሚገኙ አባቶች በጣም ትልቅ ችግር ውስጥ ናቸው። እንኳን ለጾመ ፍልሰታ በሰላም አደረሳችሁ። እስኪ ይሄን የጾም ወቅት በመረዳዳት እናሳልፈው። አሁንም በሙታን ሳማር ቅዱስ ሚካኤል የሚገኙ አባቶች በዚህ ደሳሳ ጎጆ ነው የሚያርፉት። በረከቱን መልሶ ለኛው ነውና የአባቶቻችንን በዓት እናሰራላቸው። አካውንቱን ከስራ አስቀምጣለሁ።